የኢትዮጵያ መከላከያ ፈንጂና ጥይት አቅም በአመት 30 ሚሊዮን ጥይት 10,000 ሞርታር የቱንም ያክል የዘመነና የጀገነ ጦር ሰራዊት መገንባት ቢቻልም ያለበቂ ጦር መሳሪያና ተተኳሽ የአንድ ሀገር ጦር ሰራዊት ግዳጆችን በውጤታማነት ለመወጣት መቸገሩ አይቀርም። በተለይም ከውጭ ሀገራት በሚገቡ የጦር መሳሪያዎች ላይ ብቻ የተንጠለጠለ ጦር አስተማማኝ አይደለም። የውጭ ምንዛሪ ቢጠፋም የጦር መሳሪያን የሚያቀርቡት ሀገራት የተለየ ጥቅምን ቢጠይቁ ሀገሪቱ ላይ ማዕቀብ ቢጣል የሀገሪቱ ጦር ሰራዊት ያለ ጦር መሳሪያና ተተኳሽ መቅረቱ ሳይታለብ የተፈታ ነው። ኢትዮጵያም ይህን ታሳቢ በማድረግ ይመስላል ባለፉት ዓመታት ለጦሯ የሚያስፈልጓትን የጦር መሳሪያዎችና ተተኳሾች በራሷ አቅም ወደ መገንባቱ የገባችው። አሁን ላይ ባለው ሁኔታም ኢትዮጵያ በአመት 30 ሚሊዮን ጥይትና 10,000 የሞርታር ተተኳሽ የማምረት አቅም ላይ የደረሰች ሲሆን ከያዝነው የፈረንጆቹ ዓመት ጀምሮም አዲስ የተተኳሽና የጦር መሳሪያ ፋብሪካን ይፋ አድርጋለች። ሰላም ጤና ይስጥልን የተከበራችሁ የሰሞነኛ ቤተሰቦች እንደምን ሰነበታችሁን። ከያቅጣጫው ያለው የኢትዮጵያ ጠላት በበዛና ሀገሪቷም ራሷን መከላከሏ የግድ ያላት ቀን አውጥታ የምትጠቀመውን ተተኳሽና የጦር መሳሪያ በከፍተኛ ሁኔታ እያመረተች ትገኛለች። ለመሆኑ ኢትዮጵያ ምን ያክል የጦር ፋብሪካዎች አሏት? በእነዚህ ፋብሪካዎችስ ምን አይነት ምርቶች እየተመረቱ ነው? ለዛሬ ለእነዚህ ጥያቄዎች ምላሽን እየሰጠን አብረናችሁን ቆያለን። አብራችሁን ቆዩ። የኢትዮጵያ መከላከያ ፈንጂና ጥይት አቅም በዘመናዊው የውትድርና ዓለም በሌሎች ሀገራት የጦር መሳሪያ ላይ ጥገኛ በመሆን ውጊያዎችን ማድረግ፣ ጦርነቶችን ማሸነፍ የሚታሰብ አይደለም። ይልቁንም በራስ አቅምና ብቃት የራስን የጦር መሳሪያ ማምረት አስፈላጊም ብቻ ሳይሆን ግዴታም እየሆነ መጥቷል። ታዲያ ሀገራችን ኢትዮጵያ የጦር መሳሪያዎችና ተተኳሾችን በማምረት ያላትን አቅም እያሳደገች መጥታለች። ከፈረንጆቹ 2018 ወዲህ ደግሞ በትግራይ የነበረው ጦርነት፣ ከኤርትራ ጋር ያለው መፋጠጥና በሱዳን ድንበር የተከሰተው የመሬት ወረራ ኢትዮጵያ በሀገር ውስጥ ያሏትን የተተኳሽ ፋብሪካዎች እንድታጠናክር አድርጓታል። ለመሆኑ በአሁኑ ጊዜ በኢትዮጵያ ውስጥ ያሉት የተተኳሽ ፋብሪካዎች የትኞቹ ናቸው? ከመዲናችን አዲስ አበባ ስንጀምር በአዲስ አበባ የሚገኘው የጥይት ፋብሪካ ለትንንሽና ነፍስ ወከፍ ጦር መሳሪያዎች የሚሆኑ ጥይቶችን ያመርታል። ለኤኬ 47 ክላሽ፣ ለመትረየስና ለሽጉጦች የሚሆኑ ጥይቶች በዚህ ፋብሪካ ውስጥ ይመረታሉ። 2020 ላይ በተደረገ ጥናት የአዲስ አበባው የጥይት ፋብሪካ በአመት ከ20 ሚሊዮን እስከ 30 ሚሊዮን ድረስ ጥይቶችን ያመርታል። ከትግራዩ ጦርነት ወዲህ ግን ይሄ ቁጥር ከፍ ሊል እንደሚችልም ይገመታል። ለዚህ ፋብሪካ የሚሆኑት ጥሬ ዕቃዎች ከቱርክና ቻይና የሚገኙ ናቸው ተብሏል። ሌላኛው በኢትዮጵያ ውስጥ የሚገኘው የተተኳሽ ፋብሪካ የቢሾፍቱ የሞርታርና መድፍ ተተኳሽ ፋብሪካ ነው። ይህ ፋብሪካ 82 ሚሜ የሞርታር ተተኳሽን የሚያመርት ሲሆን በተለያዩ ምክንያቶች የተጎዱ የመድፍ ተተኳሾችንም ዳግመኛ በማደስ ለውጊያ ብቁ ያደርጋል። እነዚህን ተተኳሾች ለማምረት የሚያስፈልጉ በርካታ ጥሬ ዕቃዎች ከውጭ የሚገቡ መሆናቸውን ተከትሎ ፋብሪካው በአመት ከ10,000 በላይ ተተኳሾችን ማምረት አይችልም። በምስራቁ የሀገራችን ክፍል የሚገኘው የሐረር የተቀጣጣይ ቁሶች ማምረቻ ፋብሪካም ኢትዮጵያም አሉኝ ከምትላቸው የተተኳሽ ፋብሪካዎች ውስጥ ይመደባል። ሮኬትና የመድፍ ተተኳሾችን የሚያመርተው ፋብሪካው የእጅ ቦምቦችንና ሌሎችም ተቀጣጣይ ቁሶችን እንደሚያመርት ይነገራል። ኒትሪክ አሲድ የተሰኘ ኬሚካል የሚያስፈልገው ፋብሪካው ይህን ጥሬ ዕቃ ከህንድ በማስገባት ተቀጣጣይ ቁሶችን ያመርታል። ከተቀጣጣይ ቁሶችና ተተኳሾች ወጣ ስንል የምናገኘው ደግሞ በኮምቦልቻ የሚገኘውን ወታደራዊ ተሽከርካሪዎች መገጣጠሚያ ፋብሪካ ነው። በዚህ ፋብሪካ የኢትዮጵያ መከላከያ ሰራዊት ወታደሮችን ለማመላለስ የሚጠቀምባቸው ተሽከርካሪዎችና የጦር ግንባር የታጠቁ ተሽከርካሪዎች በብዛት ይገጣጠማሉ። ኢትዮጵያ በአጠቃላይ በአመት ውስጥ እስከ 30 ሚሊዮን የነፍስ ወከፍ መሳሪያና ተተኳሾችን፣ 10,000 የሞርታርና መድፍ ተተኳሾችን እንደዚሁም በርካታ ተቀጣጣይ ቁሶችን ማምረት የሚያስችል አቅምን በአሁኑ ጊዜ ገንብታለች። ኢትዮጵያ ከዚህም የተሻለ ተተኳሾችን እንዳታመርት ሀገሪቷ ያለባት የጥሬ ዕቃ እጥረት፣ በሶቪየት ጊዜ የገቡና ጊዜ ያለፈባቸው ማሽኖች እንደዚሁም ከትግራይ ጦርነት ወዲህ በኢትዮጵያ ላይ የተጣለው የምዕራባውያን ሀገራት ማዕቀብ እንቅፋትን ፈጥሯል። ኢትዮጵያም ተተኳሾችን ስታመርት ቻይና በስልጠናና ጥቃቅን ማሽኖችን በማቅረብ የመድፍ ተተኳሽ ማምረቱ ላይ ለኢትዮጵያ ድጋፍን ታደርጋለች። ሌላኛዋ የኢትዮጵያ አጋር ቱርክ ደግሞ የድሮን ቴክኖሎጂዋን ለኢትዮጵያ በማካፈል
ድጋፏን የምታሳይ ሲሆን የጥቃቅን መሳሪያ ተተኳሽ ማምረቻ ማሽኖችንም ለኢትዮጵያ ሰጥታለች። ሰሜን ኮሪያ ደግሞ ኢትዮጵያ በሮኬትና የመድፍ ተተኳሽ ምርት ላይ ያላትን አቅም እንድታሳድግ በዓመታት ውስጥ ወዳጅ ሆና ቆይታለች። ኢትዮጵያ ባኑ ጊዜ በሀገር ውስጥ የምታመርታቸው ተተኳሾችና ነፍስ ወከፍ መሳሪያዎች 40% የሀገሪቷን ፍላጎት ማሟላት ችሏል። 15000 ኢትዮጵያውያንም በዚህ የተተኳሽና የጥቃቅን ጦር መሳሪያዎች ምርት ውስጥ በመሰማራት የሥራ ዕድልን አግኝቷል። በ2022 በቱርክ መንግስት እርዳታ በአዳማ ከተማ የተከፈተው የተተኳሽ ፋብሪካ ኢትዮጵያ በዓመት ውስጥ የምታመርተውን የተተኳሽ ምርት በ50 ሚሊዮን ከፍ እንደሚያደርገው የተገመተ ሲሆን ይህ ቁጥርም ከያዝነው የፈረንጆቹ ዓመት ጀምሮ መታየት ጀምሯል። 2023 ላይ ኢትዮጵያ በሀገር ውስጥ መድፍ ለማምረት የሚያስችላትን ስምምነት ከኢራን ጋር የተፈራረመች ሲሆን በኢትዮጵያና ኢራን መካከል የተፈረመው ስምምነት ዝርዝር ግን እስካሁን ይፋ አልተደረገም። ከጎረቤት ሀገራት ሱዳንና ኤርትራ ጋር ሲነጻጸር የኢትዮጵያም የጦር መሳሪያ የማምረት አቅም ከፍተኛ ሲሆን ከኢትዮጵያም የቅርብ ተቀናቃኝ ግብጽ ጋር ሲነጻጸር ግን እጅግ ብዙ የሚቀረው ነው። ኢትዮጵያ በ2030 70% የጦር መሳሪያ ፍላጎቷን በራሷ ለማምረት በሀገር ውስጥ የድሮን ምርትን ለመጀመርና ሶማሊያና ደቡብ ሱዳንን ወደ መሳሰሉ ሀገራት የጦር መሳሪያን ለመላክ እቅድ ይዛ እየሰራችም ትገኛለች። ኢትዮጵያ ባለፉት 10 ዓመታት ያሳየችው ከፍተኛ ለውጥ በ2030 ያሰበችውን ለማሳካት አቅም እንዳላት ማሳያ ሆኖ መቅረብ የቻለ ሲሆን በምስራቅ አፍሪካ ብቻ ሳይሆን በአፍሪካ ደረጃም ትልቅ የጦር መሳሪያ አምራች ሀገር መሆን እንደምትችል ፍንጭ እየታየ ይገኛል። የጥይት ምርት ታሪክ በኢትዮጵያ ጠመንጃ ጥይት ካላገኘ ከዘንግ የተለየ አይሆንም። ቀደም ባለው የኢትዮጵያ ጦር ታሪክም ለጠመንጃ በቂ ጥይት የማግኘቱ ጉዳይ አሳሳቢ ሆኖ ቆይቷል። በተለይም ጥይቱ ልክ እንደ ጠመንጃው የሚመጣው ከውጭ በመሆኑም ኢትዮጵያን የባዕድ ሀገራት ጥገኛ አድርጓት ቆይቷል። ከዚህ ጥገኝነት ለመላቀቅ የኢትዮጵያ መንግስት በ1904 ዓ.ም የጥይት ፋብሪካን ለማቋቋም ወሰነ። የሚቋቋመው የጥይት ፋብሪካ ጠቃሚነቱ ለጠመንጃ ያዥ በሙሉ በመሆኑ ጠመንጃ ያዥ በሙሉ የጥይት ፋብሪካውን ለመገንባት የሚያስፈልገውን ወጪ እንዲጋራ ተወሰነ። በዚህ መሰረትም በጦር ሚኒስተሩ በፊት አውራሪ ሀብተ ጊዮርጊስ ዲነግዴ ፊርማ መመሪያው ጥር 1 ቀን 1904 ላይ ተላለፈ። እስካሁን ድረስ ጥይት በገንዘባችን እየገዛንና በኪራይ እያስጫነን እንጂ የጥይት መሳሪያ መኪና በአገራችን አልነበረም። አሁን ግን እዚሁ በአገራችን ልንሰራ የጥይት መስሪያ መኪና አስመጥተናል። ለአጥሩና ለቤቱ ማሰሪያ የሚሆን ጠመንጃ የያዘ ሰው በሙሉ ወታደርም ባላገርም ነጋዴም ቢሆን አንዳንድ ሩብ ያውጣ ተብሏልና ይህም በቶሎ ወጥቶ እንዲመጣ ይሁን። ጠመንጃ እያለው ደብቆ ይህንን አንድ ሩብ ያላዋጣ ሰው ይቀጣል። ከሶም ለረታ ሰው ገንዘቡ ይመረቅለታል ሲሉ መልእክትን አስተላለፉ። ኢትዮጵያ የራሷን ተተኳሽ ማምረት ከጀመረች ከ100 ዓመታት በላይ ተቆጥሯል። በአጼ ምኒልክ ዘመነ መንግስት በቼክ ሪፐብሊክ ባለሙያዎች እገዛ ወቾጌሬና ወቾፌር የተሰኙ ጥይቶች ኢትዮጵያ ውስጥ ተመርተዋል። በፈረንጆቹ 1947ና 1950 አጼ ኃይለ ሥላሴ በአዲስ አበባ የኢትዮጵያን የጥይት ፋብሪካ ሲያቋቁሙ የቼክ ሪፐብሊክ እገዛ ከፍተኛ ነበር። አጼ ኃይለ ሥላሴ ያቋቋሙት ይህ የጥይት ፋብሪካ ታዲያ በዘመናት ውስጥ የስም ለውጦችን እያደረገ እስካሁን ድረስም ቀጥሏል። አዲስ የሚከፈተው የኢትዮጵያ የተተኳሽ ፋብሪካ ጋፋት የጦር መሳሪያ ማምረቻ ፋብሪካ በቅርቡ በርካታ የጦር መሳሪያዎችንና ተተኳሾችን በማምረት ወደ ስራ እንደሚገባ የኢትዮጵያ መንግስት በቅርቡ ይፋ አድርጓል። ፋብሪካው 81 የተለያዩ ማሽኖችን በመጠቀም ለኤኬ 103 ክላሽ ተተኳሾችን እያመረተ ሲሆን በቀጣይ ወራትም የምርት መጠኑን በእጥፍ ይጨምራል ተብሏል። ከውጭ ሀገራት የሚገቡ 2 ትልልቅ የማምረቻ ማሽኖችን ለማስገባትም ስምምነት ላይ መደረሱ ነው የተሰማው። በተጨማሪም ኢትዮጵያ በዚህ ፋብሪካ ውስጥ የራሷን የተለየ ሮኬት ለማምረት በዲዛይን ደረጃ እቅድ መያዟንም በቅርቡ የሮኬት ትምህርቱ እንደሚጀምርም ተገልጿል። የኢትዮጵያ መከላከያ ዩኒቨርሲቲ በዚህ ፋብሪካ ውስጥ የሚሰሩ ባለሙያዎችን በማሰልጠን ከፍተኛ ተግባርን እየፈጸመ ይገኛል። ኢትዮጵያ በ2017 የመጀመሪያ 6 ወራት ብቻ 2.3 ቢሊዮን ብር የሚያወጡ የተለያዩ የጦር መሳሪያዎችንና ተተኳሾችን አምርታለች።